ማነህ? አባት ማሙሽ ናት ወይ ማሙ እንደው ያቺ ወይዘሮ ጣይፋለች እንዴት ናት? እናት ጣይፋለች አለ ኧረ ጠፋችብኝ። የአቶ ዘነበ ቤት ለቅሷልና እዛ ደርሰን እንምጣ። አቶ ዘነበ አዎ እየጠበኩሽ ነው በላት። እሺ እሺ እነግርሃለሁ። እሺ ማሙ ምን አድርግ ነው የምትይኝ እንዴ? ኧረ ሙድ መያዝ እንደው ሰው አይወጣ ነው እንደው ያ ወንድም ያዳር ነው ሰው ልጅ ምን ይላል በእነዚህ በጣም ታረጊ ለምታስጨንቅኛለሽ። በቃ እኔ ፈታ ልበልበት ከፈለግሽ ያለሽ ይሻላል። እርሱን ላክ በቃ እጭ አሪያ እንደዚህ ቤት እንደው እንዴ ባቡሽ የላኩህን ነገር እንደው ምናወሳ ኧረ እባክሽ ለዛ ወንድሜ ነግረሽ ነው በእናትሽ። እኔ አይደለም ያ ወንድሜ ነው በእናትሽ። እዲያ እንደው ጣይቱ መንታ ልጅ ወዳዛ ታሰቃየናለች። እጭ ብታየኝ እኮ ሰው ፊት እንዳለ አዋርዶኝ ላከኝ። በግድ ነው የሰጠው። እንዳለ ብታይ በግድ ነው የሰጠው። በግድ ነው። እሺ እሺ ወይኔ ወይኔ ወይ መደፋፈር ቢሰማ ኖሮ ስለናይቃቸው ነበር። ወይኔ ወይኔ እንደው አልነገሩት ማለት ስላልነገሩት ነው። ቢነግሩት ማለት የማይሳባትም ነው። ወይኔ ሰው ልጅ ምንድነው አንዱ እየመጣው አንዱን ነገር ፈለገኝ። አናቱን አልኩ በቃ ተኛ መታው እሺ ምን ላድርግ ነው እንጂ እሱ አረኔ ነገር የፈለገኝ ይኸው ከጎረቤት አላናኑን አልከኝ፣ ከድሩ ማባረርከኝ፣ እንደው ጥፍት ልበልላችሁ ከዚህ ቤት አንገበገብከኝ እኮ አቃጠልከኝ። ምን አድርግ ነው የምትይኝ? እሺ አሁን እሱ ነው ነገር የፈለገኝ። ጠጥሳል ፍንግል አለልሽ ታጥቃሽ ጭራሽ የሰው ሰው ድበህን ይመጣ እንዴት? እሺ ከማን ጋር ልኑር ነኝ? ከማን ጋር ታናኑረኛለህ? በአንተ ምክንያት እኮ ተቃጥዬ ድፍት ማለቴ ነው። ሰው በልጁ ይቃጠላል። ሰው በልጁ ደግሞ ዛሬ ድምጻችሁ እኮ እዛ ቦኖ ድረስ ነው የሚሰማው። ይሄ ልጅ ነው። አንተ ቆይ መች ነው የምትስተካከለው? መች ነው እንደሰው የምትሆነው? ወንድሜ አታይም? እናንተ ምናችሁ ነው መንታ የሚመስለው? ምን አድርግ ነው የሚባለው? አሁን ምን አደረኩ? እሱ ነው ነገር ይፈጣጥሳ ፍንግል አይደለም። ለምን የሰው ልጅ ስለካለ እኔ ባንተ ምክንያት ባለማያ ለማድረግ መከራ ቤቱ መጥቶ ሰላም ያገኝ ሰላም ማለት ወይኔ ክበስተር ጅናስ አስከብረኝ ተዋንተ ተው እንደው እዚህ ቤት ነው ሁሌ ነገር ተባጭቅጭቅ ሰው ቤት ውስጥ መጥቶ ሰላም ያገኛል። ስትጭቅጭቅ ነገር አንተ የዛኔ በኩል አልኩ የምቀጣው ነው። ይሄ ሁሉ ነገር አይፈታም። ምን ኩራል ያለሽ ስራ ደሙ ነው። ይሄው እንደዚህ ነው። ልጅ ይስተካከል ነበር። አንቺ የሽሩ ጥፋት ያለብሽ እቤት ያጨማለቅሻቸው። እሺ አሁን የልብ ድካምን ተነስቶ እዚህ ድፍት እናት አሁን ታሪክ ገላችሁ ልትገላችሁ በዛውም እናስመክረዋለን። ምንም ነገር አታረጊም። ዝም ብለሽ እዚህ እኔ ምን ላድርግ ከዚህ በላይ እንግዲህ ሰው በልጁ ሰው ወልዶ ይቃጠላል። አትቀጭም መስራት ምን ትሰሪ ነው የምትዩ? ጌታ ወይ ለበቀ ወንድም እንደዚህ ሰው ማየት አልችልም። በቃ ተመልከተን በቃ ለበለን እስከ መቼ ነው እንደዚህ የምንቀጥለው? ሰውነት ከአንድ እናት ከአንድ አባት ከአንድ ማይዘን ወጥቶ እንደዚህ በዝልቅ እንደዚህ ሆነ። ጌታ በቃ ያልበለን
ውድ ወንድሜ የእናቴ ልጅ እንደምን ነህ? እንደሆንክ አምናለሁ። ደህና እንደሆኑ ተስፋ አደርጋለሁ። እናትና አባት ተወልደን በተለያየ ባህሪ መኖራችን በጣም ስቆጨኝ ነበር። ግን ያንንም ተመልክቼ አንተ መፍትሄ ሲል ነው ያንን ያደረኩት። ለቤተሰባችን ለክርስቲያናችን የተሻልክ ሰው እንድትሆን ሲል ጥፋቴ እስር ቤት ገብቼ የሞት ፍርድ ተፈረደብኝ። አሁን የሞት ቀንን እየጠበቁ ነው ያለሁት። ግን በአንተ ቦታ እኔ ሕይወትን ስሰዋ አንተ እንደማታሳፍረኝ አምናለሁ። እኔና አባባን ተንከባከብልኝ እወድሃለሁ። እኔም ደግሞ በጣም እወድሃለሁ። እኔ ነኝ በርባን በኃጢአት መንገድ ሄድኩ፣ በድፍረት በትዕቢት የተመላለስኩ የወንበዴ አለቃ በርባን የተባልኩ እኔ ነኝ። ለዓለም ሥራ የተማረኩ እኔ ነኝ በርባን። በኃጢአት ሰውነቴ የጨቀየ በፍርድ በአደባባይ በደሌ የታየ ቀማኛ በዳይ እኔ በርኩሰት ሥራ ነው የኖርኩ በዘመኔ። ማነህ ካላችሁ በርባን ነኝ እኔ እያለሁ ኃጢአተኛ ፍርድ የሚገባኝ ቀማኛ የአዳምን በደል ተቀበለ ጌታ ኢየሱስ ተሰቀለ።